3000 ብር ስጠኝ ወይ ዛሬ እኮ ብር አልተቀበልኩም ምን ማለት ነው ዛሬ ስጡኝ ብያቸው ነበር አልሰጡኝም የሰራውበትን አማ ሰኞ ሰጣለ ምናምን ብለውኛል ምናልባት ከሰጡኝ ሰኞ መጣልሻለሁ እንዴት ለምን ነው እዚህ ያልመጣው እና አስቤዛ አልቋል በምን ልገዛ ነው አንተ እንዴት ነው እንደዚህ የምታስበው ቆነገርኩሽ እኮ ምን ስላልሰጡኝ ነው አልኩሽ እኮ እንደለኛ አታውቂም ነኝ እና ታዲያ ምን አገባኝ ማለት ምን አገባኝ ማለት አዋኝ ምን አገባኝ እንዴ ሲሰጠኝ ይልሽ መጣለው ያልኩት አልሰጥሽም እኮ አላልኩም ማለት እኔ ዛሬ ነው ፈለኩት ዛሬ ተረጅኝ እንጂ ከየት ነው ማመጣው ለምንድን ነው ምራደ ዛሬ ነው ፈለኩት በቃ ዛሬ ስጠኝ እናንቺ ካልተረዳሽ ምንድነው ከጊዜ ወደ በጣም ባሪ ቀሪር ያለ ነው የመጣ ያለው እስከ ዛሬ እንደዚህ ነበርሽ እንዴ ምን ሆነሽ እንዴ ዛሬ ብር አልተቀበልኩም ሰኞ ሰጥሻለሁ ነው እኮ ያልኩሽ ተረጅኝ እንጂ አንቺ እኔ ዛሬ ነው ፈለኩት በቃ አልፈልግም ሰኞ እንድታመጣ አልፈልግም አመጣልሻለሁ ይራስ ምን ሆነሽ ተረጅኝ እንጂ አንቺ ያልተረዳሽ ማል ይረዳኝ እንዴ ተረጅኝ እንጂ አንቺ ያልተረዳሽ ማል ይረዳኝ እስከ ዛሬ እንደዚህ ነበርሽ እንዴ አንቺ ምን ሆነሽ ደርሰሽ እንደዚህ ግልብጥ ቀሪር የምትዩ ብር አልተቀበልኩም ሳመጣ ስቀበል ሰጥሽ እስከዛ ድረስ በሚሆን ነገር አርገሽ ይሄን ቅዳሜና እሁድ እናሳለፍ ሰኞ አመጣልሻለሁ ነው ያልኩሽ አይደል እንዴ ምን ሆነሽ እንደዚህ እንትን የምትዩ ድንገት እንደኔ እኮ የለፋው ነው የታገልኩ ነው ለማምጣት እየሞከርኩ ነው ብር ካልተሰጠኝ ደግሞ እኔ የሰራውበት ካልተሰጠኝ ከየት አምጥቼ ልሰጥሽ ይችላል እሱ መረዳት ይከብድሻል እንዴ አንቺ ምን ሆነሽ እንደዚህ እስከዛሬ ስንት ነገር ያሳለፍነው እየተረዳዳና አሁን ምን ተገኝቶ ነው እንደዚህ የምትሆኝ ምን ሆነሽ ነው እንደውም አላለቅስ የምን ለቅሶ ይሄ ሁሉም ነገር ያልፋል እኔ እናንተን ፍላጎት ለማሟላት ሳልፈልግ ቀርቼ አይደለም የእናንተን ፍላጎት ለማሟላት መሰለኝ ቀን ከለት ምለፋው ጧት ወጥቼ ማታም ገባው ለእናንተን ፍላጎት ለማሟላት ስል ነው እስከዛሬ እንደዚህ ያለው እሺ ሰው አሁን ድንገት ተንስተሽ ምን ሆነሽ ነው ይሄ ሰይጣን እየተፈታተነ መሆን መቻል አለበት አንቺ ምንም ሊገባሽ አልቻለም ይሄ ሊታይሽ አልቻለም በጣም ትልቅ ክፍተት እየፈጠርሽ ነው የምሬ ነው የምልሽ እኔ ግን እግዚአብሔር ይረዳኝ ላንቺም ልቦና ይሰጥሻል እኔንም ትግስት እንዲሰጠኝ ፈጣሪን ለምነዋል ይሄ ቀን ያልፋል እቺን ቀን በትግስት እንለፋት ግደለሽ ነገ ሌላ ቀን ዛሬ ላፊ የምንነጋገረው ቃል ግን ህይወታችን ላይ ትልቅ ቁስል ሊሆን ይችላል ትልቅ ጠባሳ ሊፈጥር ይችላል ስለዚህ የዛሬ ማጣታት ትናንትና የነበርንበትን ታውቂያለሽ በደንብ ስንት ነገር አሳልፈን ዛሬ ምን ተገኝቶ ነው እንደዚህ ድንገት ግንፍል የምትይ ነገ ደግሞ ሌላ ቀን ነው ማን ያውቃል እግዚአብሔርን ይዞ ማንንም ወደ ኋላ ይቀር የለም ሁላችንም ወደፊት እናልፋለን እግዚአብሔርን የያዘ ሰው ማንንም ወደ ኋላ ቀርቶ ያቀም እናልፈዋለን ለምን ትግስት ያጣሽው እባክሽ ተረጂ ትግስት ይኖርሽ ፈጣሪው ትግስቱን ስጠኝ እቺን ቀን ማለፍ አለብኝ የቤቱ ሙሉ ኃላፊነት እኔ ላይ እንደመሆኑ እቺን ቀን አለፌ እሷም ልብ የምትገዛበት ቀን ይኖራል እኔም እንደ ታሪክ ማውራበት ቀን ቅርብ